አይደለችም። ኧረ ፊዮና አይደለችም። ኧረ ፊዮና ብትል ትበል ኢትዮጵያ ነው ያለችው። እሷስ ብትል ምን ችግር አለ? ኢትዮጵያ ነው ያለችው ፊዮና። ፊዮና አይደለችም ጋይስ። ራንዲቷ ናት። በእናታችሁ ስሟን መጥቀስ ስላልፈለግኩ ነው። ገብርኤልን በጣም ነው የሚያስጠላው። በጣም በጣም ነው የሚያስጠላው። ኧረ ወይኔ እነዚህ ሰዎች እኮ በእግዚአብሔር ጌታቸውን ቢያዙ ባፋቸው ነው የሚያወሩ። እኔ ስም አልጠቀስኩም። አቤት ያለ መምጣት ይችላል። ከዛ በኋላ እኔ አይደለሁም ምናምን ሲል እኔ በስክሪንሻት በማስረጃ ቁጭ አደርጋለሁ። በቃ ከዛ በተረፈ እኔ ስም አልጠቀስኩኝ፣ ግን እራሳቸውን ያውቁታል። እንደፈለጉ ነው። በቃ እናቴ ትሙትን በጣም ነው እኔ ገረመኝ። እንደ ፊፊ ጋም ሲኬድ ያሰው በቃ በጣም ገረመኝ። ከኛ አልፎ የሰው ልጅ ፊፊ እኔ እኮ አሁን እኮ ይገባኛል። ለካ አድፍጠው የሚቀመጡት ወደው አይደለም። እኔ እኮ ወደውኝ ምናምን ተመችቻቸው ይመስለኛል እኮ ለመጫወት። ለካ ድፍጥ ብሎ ይመጡላቸዋል ጋይስ። ያለ ወትሯቸው ከኮመንት ላይ ቤታዬ የኔ ኬክ ይሏቸዋል። በውስጣቸው እኮ አንቺ ሾክ ነው አገም ነው እኮ እያላችሁ የሚጠሯቸው። ቤታዬ የኔ ኬክ የኔ መልካም ሲጠሩ እኮ ልምትመጥመጥ እያደረጉ እኔ ደግሞ ሰው ናቸው ብዬ ከእነሱ ጋር ሀሜት ማማቴ በውስጥ እኔም ትንሽ አምቻለሁ ወሬ ደህና ሰው ናቸው ብዬ። የሆነ ሰው ደግሞ በጣም እናትቱ በሽተኛ ናት። የራሷ ያች ሰው ምን አለች መሰላችሁ? ላጣራ አሁን ይህንን ካወራ ራሷን ታውቀዋለች። ላጣራ አይ ቤታዬ እኔ የምልሽ ዋው ጊፍተርሽ በጣም ደስ ይላል። አምላክ እስራኤል ጊፍተርሽ በጣም ይኸው አባቴ ሙት ብያለሁ። እኔ ያልኩትን ነው አልኩ ብለው ጊፍተርሽ በጣም ኧረ አንቺ ሰፖርት ያደርግሻል ምናምን ነገር። ያ ሰው ለምን ሰፖርት አያደርገኝም አልኳትኝ። እኔ እሳ ሄዳ የምትጽፈውን ስለምትሿኮክ ነው ያልኳትኝ። ገባሽ? ስለምትሿኮክ ነው ሄዳ ስለምትጽፍ እንድትደነግጥ ብዬ ነው። ምን ብትጥሩ ነው ሚስቱ ገብርኤል ምስክሬ ነው እንዲብተኝ ኧረ አንድ ሳምንት አይመጣም ሚስቱ ነግታበት አላለችኝ። እኔ እኮ ንገሪ ሰፖርት ያደርገኝ አልኳት። እኔ ሾርኔ ነው የእኔ ጊፍተር ጋር ሄደሽ የጻፍሽ ነው እኔ በሙድ ነው ሚስቱን አውጥታ ምን ብትለኝ ጥሩ አንድ ሳምንት ቲክቶክ ላይ በጣም ሚስቱ ባናበት አለች አላለችኝ። ወይኔ እናቴ ነው ያልኩትኝ። ጌታዊ እንደዚህ አይነት ጉድ ውስጥ እንዳከተኝ እንደው አምላኬ እንዳከተኝ እግዚአብሔር ምስክሬ ነው። እንደዛ አለች። አሁን እቺን ስራቴ ማለት ነው ባለቤቷ ራሷ ታውቃታለች። ያወራችኋት አላልኩም ብትል እኔ ሪከርድ አላረግም። ሰው ሳወራ ግን ያው እየተጻጻፍ ነው። ቁጭ ይላል ይቀመጣል እንዳደራ ማንም ምንም ሰራ። እናቴ ኢንስታግራም ላይም ከተጻጻፍን፣ ቴሌግራም ላይም ከተጻጻፍን፣ ቲክቶክ ላይም ከተጻጻፍን ስለሚቀመጥ በዛ የተነሳ ነው ስክሪንሻት ያደረኩት። አሞራው በዛ የተነሳ ነው ስክሪንሻት ያደረኩት እንጂ እኔ እንደዚህ ለመቆጣጠር ምናምን ለተንኮል አስቤ አይደለም ጋይስ። እና እንደዛ ተባልኩኝ። እባክሽን ሰው ሁሉ ነቅቶብሻል፣ ሰው ሁሉ ባኖብሻል። ስለ መድኃኒዓለም ሰው ጊፍተር ጋር ሄደሽ አይጻፍም። ሰው ሰፖርት አንድ አይኔን ጨፍኜ በተመስጬ ላውራ እንጂ እች ልጅማ አይገባትም። ሰው በፍላጎቱ ይሰጥሻል። ሰው በፍላጎቱ ሰፖርት ያደርግሻል። ሰውን ምንድነው ሼር በማድረግ አታጨብሱ። በቃ አቤል የምትሉኝ ምንድን ነው? ይህ አቃጣሪ አቤሌት አለ። ቆይ ጠብቅ ሚስጥር ብዬ ብነግረው አቃጠር አይደል? ሄዶ ቆይ እንቀጠቅጠዋለን። እናንተ ሚስጥር አይዝም እንዲ አቤል ግን የታለ አቤል የሚባል እንደውልለት እንዴ? እና በአጭሩ በቃ ተይዘሻል፣ ተባኖብሻል። አቁሚ። ስታፕ በቃ ስታፕ አቁሚ። በቃ ተረዳሽኛ? እመቤቴን አቁሚ። ሁሉም አወቀ። በቃ ፊፊ ደረጃ ደረሽ። በቃ አቁሚ። ከተነቃ ከተባለለብሽ በቃ ላሽ በይ። አማኝ አቤል እኮ አማኝ ጋይስ፣ አቤል አማኝ። ይሄ ሾካካ ቆንጆ ሴት መልከ ቆንጆ ሴት ሲያገኝ፣ ቂጧ የሚያምር ጡቷ ውጥር ያለ ሴት ሲያገኝ የነገርኩትን ሚስጥር ሄዶ አሳልፎ ሰጠ እኮ አቤል የሚባል ሾካካ። እኔማ አቤልዬ ወድጄ አክብሬቅ በፍቅር ጠዋ ብዬ ልሞት ስደርስ ሚስጥሬን ዝርግፍ አድርጌ ቻይና ለምን እንደሚሄድ ሚስጥሬን ስነግርህ፣ አንተ ግን ሰው አይደለህም። ህዝቡ ታዝበዋል። እኔ ባልታዘብ ማህበረሰቡ ታዝበዋል። አቤል ሄደህ ካወራክ ምን ነው? እኔ ጡቴ እንደሷ ስላልተወጠረ ነው የነገርካት ሴት ምን ነው? እንደሷ ቆንጆ ስላልሆንኩ ነው? እንደሷ ቂጥ ስለሌለኝ ነው ሄደህ ያቃጠርከው? አቃጣሪ አቤል አቃጣሪ ነው። አያደርገውም፣ አድርጎታል ጋይስ። ይሄ ሾካካ በሉት። አቤል ሾካካ። ቆይ እንደውልለን። ይሄ ሾካካ ሚስጥር የማይቆጥር እስኪ ስልኩ የታለ? በዚህኛው ስልክ ሚስጥር የማይቆጥር ሾካካ። ቆይ እንደፉ ይሁዳ ነው የምንለው ከዚህ በኋላ። አንተ ይሁዳ
ቆይ ዝም በሉ። አሁን ስልኩ ቴሌግራም ላይ ጠራን። ቆይ ጠራ አይቲን ጠራ። እዚህ እንደሆንክ ካወቅኩ አያነሳም። ቅድም አውርቼዋለሁ። አሁን ከደቂቃ በፊት ያወራው ሴትዮ ላይ ሳልገባ ምንድን ነው የሚለኝ? አንተ ከካንሳ ጉዱን ያውቃል። አያችሁ ጋይስ፣ ጉዱን ያውቃል። ስራውን ያውቃል። ስራውን ያውቃል ጋይስ፣ ስራውን ያውቃል። ሌባ ላመሉ ዳቦ ይልሳል እኮ ነው። ሌብነቱን ስለሚያውቅ የሰራውን ስራ ስለሚያውቅ ይሄ አቃጣሪ አያችሁታ፣ ስልክ አያነሳም። ስራውን ያውቃል ጋይስ። ሌባ እንዲህ እኮ ነው፣ መደባበቅ ነው የሚያውቀው። ሌባ እንዲህ ነው ጋይስ፣ ሲደወል አያነሳም። ትነበብ አቤልን ጥሪልኝ። ይሄ ሾካካ ሚስጥር ብዬ ብነግረው አደባባይ ሄዶ አወጣ። ቆይ ይጠብቀኝ። ይሄ ይሁዳ አቤልዬ እኔ ፍቅር አይላ ባቤል እናቴ ትሙት። ውይ አቤልዬ እኔ አባቴ የኔ ስስት ቂጤን የራሱ ትልቅ ጠባሳ አለ ብዬ ብነግረው እንኳን ማለት ነው ትልቅ ጠባሳ ቂጤ ላይ አለ ብዬ ብነግረው እንኳን ማለት ነው። ውይ የቤት ታቂጥ ግን ጽድት ያለ ነው ብሎ የሚያወራ ልጅ ነው። እሺ አቤል በነገራችን እናንተ ይሄ ቀልድ ነው። ሄዳችሁ ኮመንተሪ ስደቡት አላችሁ፣ ሄዳችሁ ደግሞ ፎቶ ለጥፉት አላችሁ። እንደ አቤል ራሱ ቢያወራ ደግ አለ ነው የምለው እግዚአብሔርን። ለምን አቤልን በሙሉ ልቤ ነው የማውቀው። ብዙ ጸጉር ብበት አለብን ማለት ነው። ወይኔ ቤታ ጸጉር የብበቷ ጸጉር እኮ የለም እኮ ጽዳቱ ብሎ የሚያወራ ሰው ነው አቤል ማለት አስወር። ውይ አቤልዬ እኔ ፍቅር ባለበት እናቴን እንሳይ። እኔ አባት ግን ሚስጥር ማውጣት አልነበረብህም ቻይና መሄዴን። ኬስ ሚስጥር ተናገረ ግን ኢትስ ኦኬ ጋይስ፣ ምንም ችግር የለውም። አይ ለመልካም ነገር ነው ማለት ይሄ የሚያዋርድ ነገር አይደለም ጋይስ። እኔ ቻይና ሄጄ አንተ ቤንጃ ምን ነው መጣ ዛሬ ቤቴ። ስሙ አቤል በነገራችን ላይ ነው የምላችሁ ጋይስ፣ አቤል አልኩኝ ቢያወራ ራሱ መጥፎ ነገር አላወራ ቢያወራ ራሱ ማለት ነው። ዴቪዬ ውዴ አንተ ግን የለህም። አትሊስት እኛ ቤት ታይቷል፣ ሌላው ቤት ታይቷል። አንተ ቤት ግን የለም። በ5 ፎሎ የኔ ውድ ዴቪዬ የለህም። የኔ አባት ስታጎበድድ 5 ሳንቲም የለህም አንተ። ነው ውሸት አይደለም፣ እውነት ነው የተነገረው። እውነት ነው ጋይስ፣ ግን መልካም ነገር ነው። አትሊስት ሰው ገደለች አልተባለም፣ በሰው ቀናች አልተባለም፣ በሰው እንዲያልሰደ ደህና መልካም ነገር ነው። አያችሁ ሚስጥር ተብሎ እንኳን አቤል ቢያወጣው መልካም ነገር ነው። ቤታዬ ለውጥ ልታሳይ የመጣችው ጸጉር ቤት ልትከፍት ለውጥ ተብሎ ነው እንጂ የተነገረው መጥፎ ነገር አይደለም። ሀቢባ ወለደች። ሀቢባ ስትወልድ በአደባባይ ነው የምትነግረን። አታሽቃብጡ ምድር አሽቃባጭ። ሀቢባ ስትወልድ አደባባይ ላይ ተናግራለች። ላይቭ ላይ ገባለሁ ልጄን ይዤ እያጠባው ታብታብ እንላለን አንድ ላይ ብላለች። ልክ ሀቢባ በቃ ብቻዋን ተደብቃ እንደምታደርግ ክፉ ሰው ትቆጥራታላችሁ። እከካ ሀቢባ መልካም ሴት ናት፣ ጥንቁቅ ሴት ናት። ለእኛ ለማህበረሰቧ ቀን ድፍት ቀና እያለች የምትሰራ ናት። ለእኛ ሳት ነገር አትወልድም በፍጹም፣ እኛም አንፈቅድም። አብረን እዚህ ስታረግ ነው እንዲያላየ ነው እኮ ስታመጥ ባልየው ስትል አባ ስትል አባቱ ስትል ታግብቻለሁ ስትል ባለትዳር ነው ስትል ሆዷ ሲወጠር ሲነፋ ሽንት ቤት ስትሄድ ውሃ ስትጠጣ ሁሉን ነገር አብረን ያየን ሰዎች ነው። ጭራሽ ብላ ወለደች። ላይቭ ላይ ገብታ ነው የምትወልደው። ማናት እሷ? ሀቢባ አለች አሁን ላይቭ ላይ። እስኪ እሷ እዚህ ቲክቶክ ላይ ለእኛ ሳት ነገር ላይቭ ገብታ ካልወለደች እኔን አያርገኝ። አንደኛ እኔን የምነሳባት በእሷ ላይ ላይቭ ላይ ተወልዳታለች፣ ላይቭ ላይ ታጣጥላለች። አለቀ። 4 ነጥብ። እንዴ እኛ ዝም ብለን ነው እንዴ? ቤቢ ሻወር ስትል ምን ሻወር ስትል ምናምን ሻወር ስትል አዋተን አንዴ መሰናበቻ ነኝ አንዴ መውለጃ ነኝ እያለች ጊፍት ስትሰበስብ ጸጥ ብለናል። ኢየሱስ ክርስቶስ ማረኔ ዝም አልልም። እናቴ ትሙ ተደብቃ ብትወልድ ውሽ እስኪ ቆየት አለች ቀኝ ጥራት አለች። ዝም በሉ እንዳታስፎግሩ እሺ። ቆይ ዝም በሉ። ወይኔ ሀቢባ አንሹ ተቀበኝ ሀቢባ። ወይኔ አቡነት ምነው? ወይኔ እኔ ደግሞ ደንግጬ ብታይ ወልዳለች ብለው ማለት ነው እንዳለ። ወይኔ በስመ አብ ሀቢባ ወልዳለች ብለው እያልኩ ነበር እዚህ። እንኳን ወለደች ሀቢባ በሰላም ገላገላት እያልኩ አሁን እየነገርኳቸው አንቺ መጣሽ። በእድሜሽ ረጅም ነው አቡዬ። ዙዙዬ እንዴት ነሽ? አሁን ያው ማህበረሰቡ ይናገር ሀቢባ በመውለዷ ደስተኛ ነኝ እያልኩ ነበር። ትናንትና ምጥ ላይ ናት አሉኝ። ዛሬ ደግሞ ወለደች ሲል ይኸው ማህበረሰብ
ብለሻል። ትክክል ቤታዬ። የኔዋ ይኸው ኮመንቱ እንዳለ የኔዋ ቤታዬ ብለሻል። ደንግጠሻል እያሉ ነበረ። ምን ያልኩት ይሄ እናት አልወለድሽም ያለ ቀን ሄዱ ያስወልዱኝ ነው ወለደች ሀቢባ። አሁን እውነት መሰለሽ ወይ? አሁን እንዲስልሽ እውነት መሰለሽ ወይ? አንቺ ትሰምኛለሽ? እዚህ ማህበረሰብ ላይ ቤቢ ሻወር ስትኛ ስታረጉን ያላየ ነው እንጂ ከመሰረቱ ከጥንት ስሱ እስካሁን ማስቲካ ላያችን ላይ እስክታኝኪ ድረስ እዚህ ቤት ነው ያለሽው። ስለዚህ ትሰምኛለሽ ሀቢባ? ስትወልጅም ላይ ላይ ነው የምትወልጁ። አራት ነጥብ አይፈቅድም እንጂ አሜሪካ በሆነ ላይ ነበር የምወልደው። ግን ስቃይሽንም መስማት እንፈልጋለን። እኛ ምን የሚወጣ ድምፅ ሁሉንም ሀቢባ፣ ያለበለዛ እስካም አድርገሽናል ሁላችንንም። ቤቢ ሻወር ብለሽ መለያ መውለጃ ማመጫ እያልሽ አንበሳችን ወጥቷል ሀቢባዬ። እንደነገረች ያስደነገጠች ቪዲዮ አይቻለሁ። እሱንም እንዳትረሺ። አስደንግጣሻል ወይ? ቆይ አቤል አንተ አቃጣሪ ሚስጥር ብዬ እንዳትስመኝ ሚስጥር ብዬ ብነግርህ አደባባይ ወጣ ካደለ እኔ እናንተ እንነጋገራለን። አሁን ሰው ፊት ነው ያለ ነው። አቤል አቃጣሪ ሾካካ እያላችሁ ሁላችሁም ቀጥቅጡ፣ ፎቶውን ዘቅዝቃችሁ። አመሰግናለሁ ሀቢባ። ሰላም ጤና ይስጥልኝ። ሀቡ ያልወለድሽም ግን አቤል የትኛው ነው? ያኛው ቆንጆዬ አቤል። ይሄ አቃጣሪ ብታይ ማለት ነው ሀቢባ ምን እንዳደረገኝ ቶሎ ልንገርሽ። እኔ በሚስጥር ቻይና ሊሄድ ነው ብዬ እነግረዋለሁ። ጸጉር ልከፍት ማለት ነው። ጸጉር ቤት ልከፍት ብዬ ብነግርልሽ አንቺ ጡቷ ትልልቅ ለሆነ ቂጧ ትልልቅ ለሆነ የምታምር ሴት ሲያገኝ ሚስጥሬን ዝርግፍ አድርጎ ተናገረ። እሷ ደግሞ መታ እንዳትነግሪው ብላ ነገረች። ለእኔ አይደለም ለሄዳ ለሚሰርጉኝ ሄዳ ንግር አደረገች። እነሱ እንዳለ ሚስጥሩን ዝርግፍ አደረጉትኝ ሀቢባ። ይኸው ከአንድ ወር በኋላ ጠፋለ ያልኩትኝን ሚስጥሩ እንዳለ ዘርግቦ በአቤል የተነሳ የሚስጥሩ እኔ ጡቴ ወርዷል ሀቡ አላማልለው። ፊቴ ተሰባብሯል፣ ተሸራርፏል። በምን አባቴ አድርጌ አፉን ለያዙ። በማንኛውም ሁኔታ ላይ ታማልዲያለሽ። ቤታዬ አቡነቴ ውለጅ አቡዬ በፈለግሽ ሰዓቱ ከፈለግሽ የዛሬ ዓመትም ለምን አትወልጅም? እኛ ምንም አንልም። አንቺ እኛ ምን እንላለን አይደል? ዙዙ አቢባ የዛሬ ዓመት ውለጅ የኔ ፍቅር፣ የፈለግሽው ዓመት ውለጅ፣ እኛ እንቀበላለን። ወይ በጭቅርና እኮ ነው። ስሚ ቤታ እየመጡ ሀቡ ወለደች ይሉኛል ኮሜንት ላይ እየመጡ ሀቡ ወለደች እንደ አሁን በግን ያወጡት ነው ልጅ ፓክራቃኔ ያስወልዱኛ። ወላሂ እኔ ባለፈው እንደዛ ኮሜንት አጨበሱኝ ነው የምልሽ። ትናንትና ማታ ማለት ሰው የለም ጸጥ ብዬ ጌም እየተጫወተ ሀቡ እኮ ወለደች ቤት ተብኛል። ሀቢባ እኮ ወለደች ላይቭ ላይ ነው አልሰማችሁም ብዬ አባረርኳቸው። ዛሬም መተው ጻፉ ሀቡ። ወይ ሀቡ እሺ ልጠይቅሽ፣ ዛሬ ወለደች ልበልሽ በንጋታው ነው ላይቭ የምትገቢ ወይንስ ማታው ነው? ሳቷሽ ንገሪኝ። ጠዋት ወለድሽ ልበልሽ? ከሌበሩም እንደወጣው ሌበሩ ውስጥ አይፈቅድም። እኔ አላቅማ ስንት ሰዓት ነው የምትቆዩትኝ? እርጉዝ እኔ ስለማንድ አንድ ቀን ቲንኪው አቤል። ከዛ በንጋታው ላይቭ ላይ አቅፈሻ ታብታብ እንላለን። ጌም ሳይሆን እዛ ሆስፒታል ሆኜ ሆስፒታል ሩም ሲሰጠኝ ሩም ሆኜ አልጋ ላይ ገብቼ ጋይዝ በሰላም ወልጃለሁ ምናምን ልል ነው እንጂ ይዛለትማ አደምንም ወይኔ ያረሬም ነው አትሊስት አረ ውዴ ለቀሚስ ለምናምን ለማጠቢያ ምናምን እናንተ ይገባቸዋል። ያው ላይ የከፈቱ አይገባኝም ታርጌት ላይ ሳስቀምጥ ይገባቸዋል። መሀል መሀል ላይ እያወራን ፒን አደርጋለሁ። እናንተ እንኳን ሰላም ተግላለ ሀቢባና ቢዝነስ ጋይስ አትረሳተ ጭራሽ ፒን እያደረገች ታስባችሁታል። ከዛ በቀጣይ ቀን ትገቢያለሽ አቡ ግን በሰላም ይገላግልሽ መድኃኒዓለም ጌሙን ሆስፒታሉ እኛ ልጫወትን ቤት ስገባል። ጭራሽ ቤትን ገብተሽ ጌም ትጫወቻለሽ አቡ? ቤትማ ግድ ነው እንደ አቅፌ ታብታብ ለወተት ለዳይፐር እያሉ ወይ አምላክ እስራኤል ገና ልጅ እናሳድጋለን ገና ዛ ልጅ እናሳድግ ነው። ወይኔ ጉዳችን ፈላ ዘንድሮ። ግን አቡ ስንት ቀን ቀረሽ? ቁርጥ ያለ አታውቂውም? አይታወቅም። ምጥ ስለሆነ በተፈጥሮ ስለሆነ አይታወቅም። ድንገት ነው የሚመጣው። በማንኛውም ሰዓት አሁን እያወራ ሊመጣ ይችላል። አይታወቅም። ኦፕሬሽን ሲሆን ነው በዚህ ቀን ተብሎ የሚነገርሽ እንጂ ሲመጣ ላይ ነው የምትባዩ ሆስፒታል። በቃ የሚፈሰው ውሃ እኮ ሲመጣ ነው የሚፈሰው። ቀንሽ ይጀምር ላይ ቱብ ብሎ ነው የሚፈሰው። ራሱ ሁሉም ላይ ነው ያለው። ሁሉም እርጉዞች ላይ ቀስ እያለ ይፈሳል። ከዛ እሱን ምልክት ስታይ ለሆነ ሆስፒታል ትሄጃለሽ። ዶክተር እንዳትሰዳደቡ፣ ብሩክ እንዳትነካው፣ ዶክተርም እንዳትሰዳደቡ። ተው ኧረ እኛ ስድባችሁን ተውባችሁ። ሀቢባ ምጥ ላይ ናት። እኔ ግን ደስ የሚለኝ ብታመጪ ደስ ይለኛል። ላይቭ ላይ አዎ ብታመጪ ላይቭ ላይ ጠርሼ ነው አምቡላንስ መጠራው። አይነካም በቃ አላወቀም። ላይ ሲያምጣሽ ነው አምቡላንስ የሚጠራው። አዎ አምጬ ግማሹን አምጬ ከህዝብ ጋር
ከዛ በቃ እየባሰብኝ ሲያጣድፈኝ አምቡላንስ ጠራለሁ። ከዛ በሉ ጋይስ በቃ አምቡላንሱ ደርሷል። አምቡላንስ ላይ ሆኜ ላይቬን ልቀጥል ይችላል ከፈቀዱልኝ፣ ካላዘጉኝ ላይቭ ቢበረት ግን እንደው ቢበረ እግዚአብሔር ልጅ እንደው አላህሽን ፍሪ። ጭራሽም አምቡላንስ ውስጥ ሆነሽ ላይ ለመግባት ሀቡ እንዳለ አቤል ፍርድ ቤት ይቅረብ እያሉ ነው ሀቢባ ጋር። ለምን ምን አድርጎ ነው ግን? ስለ ሚስጥር ስላወጣ ተቀይሜዋለሁ። ሀቡ ታዲያ ሚስጥር እኮ ከአንድ ሰው ካለፈ እኮ ሚስጥር አይባልም። ቢታይ አንቺ ጥፋት እኮ ነው መንገር። ምን ማለት ነው? ሚስጥር በሁለት ሰዎች መሀል ያለ ነው ወይ? በኋላ መጠንቀቅ ነው እንጂ ያለብሽ። አሁን ይሄ ባለቤቱ ካለፈ አለፈ አልተቀሩባል። ሚስጥር ማለት በሁለት ሰዎች መሀል ያለ ወሬ አይደል እንዴ? አይደለም፣ በአንድ ሰው በራሱ ብቻ። ሚስጥር ከአንቺ ከወጣ አለቀ። ሚስጥርነቱ አበቃ፣ አለቀ። ነፋስ ወሰደው ኩማሪ ሸጣኖች ሰሙት። ሚስጥር ከራስሽ ጋር ብቻ እንጂ የምታወሪ ከሰው ጋር አታወሪ። አንቺ ብቻ የምታውቂው ነገር ነው ሚስጥር ማለት። ኧረ በስመ አብ ሀቢባ፣ እኔ ሰምቼ አላውቅም። እኔ ሚስጥር ማለት በሁለት ሰዎች መሀል ሚስጥር ይወራል፣ ከዛ በኋላ ከወጣ ነው ሚስጥሩ ወጣ የሚባለው እንጂ በአንድ ሰው ሚስጥር አንቺ ብቻ የምታውቂው ለማንም የማትነግሪው ነገር ነው። ኦልሬዲ ለአንድ ሰው ከነገርሽው ሚስጥርነቱ አበቃ በቃ። ምክንያቱም በዛ ሰው መተማመን፣ በማንም ሰው መተማመን አልችልም። በማንም ሰው እርግጠኛ መሆን አልችልም። በልጄ እርግጠኛ መሆን አልችልም። አንደበት አላት ባሽ። ስለዚህ ሚስጥር ከአንቺ ከወጣ ጎበዝ ናት ጋይስ። ከወጣ ወጣ ነው። ሚስጥር እንትን እስካልሽ ድረስ ነው። እናንተ ጌም እንጫወት ፍራግመንቴ ማታ ለፍራግመንቴ ብዬ ማለት ህዝቡ ሁሉ ተኝቶ ማህበረሰቡ ሁሉ ሀቢባ ተኝቶ እኔና ባንቺና ከዛ ማነው ኤርሚ ጋር እየተቀጣቀጠን ብታይ ከዛ አስተካክዬ 3 አብርቼ ነው የተኛሁት። አንበሲት እና ኤዋን 3 በርቷል። አሁን 3 ኤዋን በርቷል። ኧረ ቤታ ጎብዘሻል። ሶስቱን አብርቼ ድፍት ብዬ ነው ማታ የተኛሁት። 11 ሰዓት ነው የተኛሁት አብርቼ 2 ፍራግመንት አብርቼ። አቡዬ ግን እኮ ዛሬ እስኪ የወሬ ሰዓት ይሁንልን። አሁን ራሱ 11 ሺህ ያስፈልገኛል ጋይስ። እሺ ፒን ላድርግላችሁ እየሰጣችሁ ውዶች 11,600 ይጠይቃል። አቡዬ ግን ዛሬ እስኪ እንጫወት እናውራ ውዴ። እኔ ወሬ አልፈልግም፣ ጌም ነው የምፈልገው። ቤታ ማየት ሙት ፍራግመንት ዩዝ ማድረግ አልፈልግም። አየሽ ግን ቤታ 3 ፍራግመንቷን ኪም አርጋ ብርታ ወሬ ናውራ እና እሷ ምን አለባት? 8 ሰዓት በኋላ ነው አፕዴት የሚያደርገው። ከዛ ማይነስ እየሆነ የሚመጣው እየቆየ ነው። ገና አሁን 60% ማታ ማታ አቡዬ ስንት ሰዓት አለሽ አሁን ፍራግመንት ለማብራት ከማየቴ በፊት? አንቺ እውነቱን ተናገሪ። እኔ 1 ሰዓት ከ20 ደቂቃ እንዴ ብዙ ማለት ለካንቺ ኮይን በ30 ደቂቃ ውስጥ እንሞላለን። ይጨምራል። ቢታይ 1 ሰዓት ይጨምራል። ሰዓቱ በሄደ ቁጥር ሰዎች በተጫወቱ ቁጥር ሰዎች ወደኋላ ጥለውኝ በሄዱ ቁጥር እየጨመረ ነው የሚሄደው። እና አቡዬ ማውራት አላማ የለሽም? ምንም ማውራት አላማ የለኝም። ቤታዬ መጫወት በጣም ነው እንደ እንጂ ማውራት አላማ ለማውራት አላማዋን ይዛ የገባችው ጊፍት ስጡኝ እኮ ታርጌት ላይ እንደ እየተጫወቱ ነው እኮ። ምን ጫወት እንጀምር? ደሽ አቢባ ትናንትና ብዙ ሰዎች በዚህ ሰዓት አላይም። ኤርሚ እንዴት ነህ? ሰላም አነጋሽው ቅድም አይ ቤታዬ